ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዶክተር ሶፊያ ሀሰን ነኝ፣ የማህፀንና ጽንስ ስፔሻሊስት። ዛሬ በተለይ በቅርቡ ለማርገዝ ላቀዱ ጥንዶች ጠቃሚ የሆነ መረጃ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። የዛሬው መረጃ ስለ ቅድመ እርግዝና ጥንቃቄ ሲሆን፣ ቅድመ እርግዝና ጥንቃቄ ለማን ያስፈልጋል፣ ጠቀሜታዎች ውስጥ የሚሉትን ነጥቦች በዝርዝር የምናይ ይሆናል። ቅድመ እርግዝና ጥንቃቄ ለሁሉም አስፈላጊ ሲሆን ዓላማው ጤናማ የእርግዝና ቆይታና ጤናማ ልጅ እንዲወለድ ማስቻል ነው። ከዚህም በመቀጠል መደረግ ስላለባቸው ጥንቃቄዎች በዝርዝር እናያለን። አንደኛው መደረግ ያለበት ቅድመ እርግዝና ጥንቃቄ ስር የሰደደ የጤና እክል ለምሳሌ እንደ ስኳር፣ የደም ግፊት፣ የሚጥል በሽታ፣ የልብ ህመም የመሳሰሉት ያለባቸው ሰዎች ለማርገዝ ከመሞከራቸው በፊት ከሐኪማቸው ጋር በመወያየት ማስተካከያዎችን ማድረግ ነው። ይህን ማድረጋቸው በሽታውን ለመቆጣጠር እና በእርግዝና ጊዜ መወሰድ የሌለባቸው መድኃኒቶች ካሉ ለመቀየር እድል ይሰጣል። ሁለተኛ መደረግ ያለበት ቅድመ እርግዝና ጥንቃቄ ጤናማ የሰውነት ክብደት መጠን እንዲኖር ማድረግ ነው። የሰውነት ክብደት ከመጠን በታች ወይም ከመጠን በላይ መወፈር ለእርግዝና ችግሮች ተጋላጭ ያደርጋል። በእርግዝና ወቅት ከመጠን በላይ መወፈር እንደ ደም ግፊት፣ የስኳር በሽታ፣ የጽንስ መጨንገፍ እንዲሁም በቀዶ ጥገና የመውለድ እድልን ይጨምራል። በሶስተኛ ደረጃ መደረግ ያለበት ቅድመ ጥንቃቄ የአኗኗር ዘይቤን ጤናማ ማድረግ ነው። ይህ ማለት የተመጣጠነ በፕሮቲን፣ በፍራፍሬ፣ በአትክልት እንዲሁም በወተት ተዋጽኦ የበለጸገ ምግብን መመገብ፣ የታሸገ እና ሰው ሰራሽ ማጣፈጫ የተከለባቸውን ምግቦች አለመመገብ፣ በቂ እረፍት ማድረግ፣ በቀን ውስጥ ቢያንስ ከ7 እስከ 8 ሰዓት መተኛት፣ የአልኮል፣ ሲጋራ እንዲሁም የአደንዛዥ እጽ ተጠቃሚ ከሆኑ ማቆም፣ በቀን ውስጥ የሚወስዱትን የቡና መጠን መገደብ፣ በተቻለ መጠን ጭንቀትን መቀነስ ይገኝበታል። በአራተኛ ደረጃ መደረግ ያለበት ቅድመ ጥንቃቄ የፎሊክ አሲድ እንክብልን ቢያንስ ከማርገዙ 1 ወር ቀደም ብሎ መውሰድ ነው። ይህን ማድረግ በእርግዝና ጊዜ ሊመጣ የሚችልን ደም ማነስ እንዲሁም የጽንስ የነርቭ ዘንግ ክፍተት አፈጣጠር ችግርን ለመከላከል ይረዳል። ውድ የቻናላችን ተከታታዮች፣ ቅድመ እርግዝና ጥንቃቄን በተመለከተ ያላችሁን ጥያቄ ኮመንት ሴክሽን ላይ አስቀምጡልን። በቀጣይ ሳምንት በተመሳሳይ ጠቃሚ መረጃ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ቸር ያገናኘን።